አንድ ቀን ማታ መኪናዬ ውስጥ ሆኜ በማላውቀው ጫካ ውስጥ ረጅም መንገድ ከተጓዝኩ በኋላ በድንገት መኪናዬ ተበላሸ። እንደ አጋጣሚ ሆኖ መኪናዬ የቆመው ከአንድ ትልቅ ቤት አጠገብ ነበር። የማረገው ግራ ገብቶኝ ቆሜ ሳለው ድንገት አንድ ሰውዬ ወደ እኔ መጥቶ ወደ ውስጥ እንድገባ ጋበዘኝ። እኔም ተቀብዬ ወደ ውስጥ ገባሁ። በመጀመሪያ እግሬን አጠበኝ። ከዚያም በጣም የሚጣፍጥ እራት አበላኝና በሚመች አልጋ ላይ አስተኛኝ። ትንሽ ተኝቼ እንደቆየው እኩለ ሌሊት አካባቢ በጣም የሚያስገርም ድምፅ ሰማሁ። በህይወቴ እንደዛ አይነት ድምፅ ሰምቼ አላውቅም። ምን እንደሆነ ለማወቅ በጣም ጓጓሁ። በማግስቱ ጠዋት ከተኛሁበት ስነሳ ሰውየው የተበላሸውን መኪናዬን ሰርቶ ጠበቀኝ። እኔ ግን ሌሊት የሰማሁት ድምፅ ምን እንደሆነ ለማወቅ ስለፈለኩ ቀረብ ብዬ ጠየቅኩት እና እንዲህ አለኝ። የእኔ ቤተሰብ ስላልሆንክ ልነግርህ አልችልም። እንዲነግረኝ ብለምነውም አይሆንም ስላለ አመስግኜ ጉዞዬን ቀጠልኩ። ነገር ግን ያ የሰማሁት ድምፅ የምን እንደሆነ እስከማውቅ ድረስ ውስጤ ሊረጋጋ አልቻለም። ከአንድ ሳምንት በኋላ ተመልሼ ወደዚያው ቤት አመራው። በሩ ላይ ስደርስ አንኳኳሁና ወደ ውስጥ ገባው። ሰውየውም ተቀብሎኝ የተለመደውን መስተንግዶ አድርጎ እንድተኛ ነገረኝ። እኩለ ሌሊት ሆነ። ወዲያውም ያንን አስገራሚ ድምፅ መስማት ጀመርኩ። ከቀድሞ በበለጠ የማወቅ ፍላጎቴ ጨመረ። ወጥቼ ለማየት ፈለግኩ፣ ነገር ግን ፈራሁና ተውኩት። ጠዋት ስነሳ ሰውየውን ጠጋ ብዬ ሌሊት የሰማሁት ድምፅ የምን እንደሆነ ጠየቅኩት። ነገር ግን አሁንም የእኔ ቤተሰብ ስላልሆንክ ልነግርህ አልችልም አለኝ። እኔም የድምፁን ምንነት ለማወቅ ያለው አማራጭ የሰውየው ቤተሰብ መሆኑን ስለተረዳው ያንተ ቤተሰብ ለመሆን ምን ላድርግ? በመጀመሪያ ዓለምን ዞረህ ምድር ላይ ያሉትን የሳሮችና የአሸዋ ትክክለኛ ቁጥራቸውን ይዘና ከዛ የኔ ቤተሰብ መሆን ትችላለህ። እሺ ብዬ ከሱ ቤተሰብ እንዳንዱ ለመሆን ቆርጬ ተነሳው። ይህ ከሆነ ከ54 ዓመታት በኋላ ወደ ቤቱ ተመልሼ ሄድኩኝ። ትልቁን የውጪ በር አንኳኳውና ወደ ውስጥ ገባው። ይኸው እንዳልከኝ ዓለምን በሙሉ ዞሬ የጠየከኝን ጥያቄ መልስ ይዤ መጥቻለሁ። 145 ቢሊዮን 236 ሚሊዮን 285322 ሳሮች እና 5747892329999129 ያክል አሸዋ በምድር ላይ አለ አልኩት። እሱም መልሶ እንኳን ደስ አለህ የእኔ ቤተሰብ ሆነሃል አለኝ። ደስታዬ ከመጠን በላይ ሆነ። ከዚያም ወደ አንድ ትልቅ በር ወሰደኝና ድምፁን የምታገኘው ከዚህ በር ጀርባ ነው አለኝ። እሱንም ከፍቼ ወደ ውስጥ ገባው። ነገር ግን አሁንም ሌላ ትልቅ በር አጋጠመኝ። እሱንም ከፍቼ ወደ ውስጥ ገባው። አሁንም ሌላ ትልቅ በር አለ። አሁንም እሱን ከፍቼ ገባው። ይሄ የመጨረሻው በር ነው፣ ደርሰሃል አለኝ ሰውየው። በመጨረሻም ህይወቴን በሙሉ ስጓጓለት የነበረውን ድምፅ አገኘሁት። በጣም የሚያስገርም ነው። ነገር ግን ያው ምን እንደሆነ ልነግራችሁ አልችልም፣ ምክንያቱም ያው እናንተ የሰውየው ቤተሰብ አይደላችሁም።